በላባችሁ አሊያም በገንዘባችሁ ያፈራችሁት ይዞታ ላይ በህገወጥ መንገድ የይዞታ ማረጋገጫ ካርታ ተሰጥቶ ሳለ ቅሬታ ለማቅረብ የመንግስት ተቋም ጋር ብትሄዱ ተቋሙ ስለ ካርታው እኔ ጋ ነው አቤቱታ የምታቀርቡት፣ የሰጠሁትም እኔ ነኝ፣ ያሻዬን አደርጋለሁ፣ ፍርድ ቤትም ብትሄዱ የካርታን ጉዳይ ፍርድ ቤት አይዳኘውም ብሎ መብታችሁ ላይ ተጽዕኖ ቢያሳድር ህጋዊ ውጤቱ ምን ሊሆን ይችላል? ሰላም፣ ጠበቃና ህግ አማካሪ ሙሉቀን ነኝ። እንግዲህ የፌዴራል ጠቅላይ ፍርድ ቤት በመዝገብ ቁጥር 69821 ቅጽ 13 ላይ እንዲሁም ደግሞ በመዝገብ ቁጥር 75414 ቅጽ 14 ላይ በሰጠው የህግ ትርጓሜ አግባብ እንደሆነ የካርታን ጉዳይ በተመለከተ በተለይም ካርታ የተሰጠው ህግና ስርዓትን ባልተከተለ መልኩ ንብረትን የመንጠቅ ውጤት ባለው ሁኔታ ከሆነ ጉዳዩን ፍርድ ቤት ቀርቦ ሊዳኝ የሚችል ጉዳይ ነው እንጂ የካርታ ጉዳይ አስተዳደራዊ ነው በማለት ፍርድ ቤት እጁን ሊያስገባ አይችልም ሊባል አይገባም በሚል ትርጓሜ ተሰጥቷል። ስለዚህ ካርታን መሰረት አድርጎ ይዞታችሁ ተነጥቆ ያላችሁ ፍርድ ቤትም መሄድ አንችልም፣ አስተዳደር ተቋሙም እላይታች እያረገ እያንገላታን ነው ተብሎ ሊታሰብ አይገባም። ካርታው የሚመክንበት ከህግ አግባብ ሁኔታ ውጪ ተሰርቶም ከሆነ ፍርድ ቤቶች አይተው ውሳኔ ሊሰጡ የሚችሉበት ሁኔታ እንዳለ እነዚህ መዝገቦች ያስረዳሉ። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥ። ሰናይ ጊዜ